አብዛኛውን ጊዜ ማለት እንችላለን ረጅሙን ሰዓት በቀን ውስጥ ረጅሙን ሰዓት ማለት እንችላለን ከስልካችን ጋር ነው የምናሳልፈው። ከስልካችን ጋር እንደምናሳልፈው ስልካችን በመነካካ ነው ቁጥር ወይም ደግሞ ስልካችን ሁሉ ነገሩ ነው ታውቃላችሁ። ሁሉ ነገራችን ነው ማለት ሁሉ ነገራችን ነው። ያው 24 ሰዓት ማለት ይቻላል ከስልካችን ጋር ነን። ግን ስልካችን ላይ ምን አይነት ቪዲዮ አለ፣ ምን አይነት አፕሊኬሽኖች አሉ አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ሰዎች እንዴት ናቸው? ደህና ናቸው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ክርስቲያኖቶቼ ሰላም ሰላም ብያለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ማለት ነው ከፕሌይ ስቶር በቀላሉ አውርደናቸው ከዛ ካወረድናቸው በኋላ ምንም አይነት ኔት የማይጠይቁ ግን በየዕለቱ በየውሏችን ልንጠቀማቸው የምንችላቸው አፕሊኬሽኖች ናቸው ወይም ደግሞ ዱዓዎች። ምክንያቱም በአሁኑ ሰዓት በጣም ቢዚ ነን፣ ረጅም ሰዓት ከስልካችን ጋር የምናሳልፈው። ግን ስልካችን ላይ ደግሞ በጣም ጠቃሚ አፕሊኬሽኖች እንዴት ይኖሩን አብረን እናያለን። የትም እንዳትሄዱ ላይክ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። አበረታቱን። ምን ችግር አለው? እኛ ጀማሪ ዩቲዩበሮችን አበረታቱን። ወደ ቪዲዮአችን እንሄዳለን። አንዳንድ ጊዜ ስልኮቻችን በምን እንደሞሉ አናቅም፣ ምን እንዳላቸው ወይም ደግሞ እነዚህ አፕሊኬሽኖች ይጠቅሙናል ወይስ አይጠቅሙንም ብለን ራሳችን ልንፈትሽ ይገባል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሀገሬ ልጆች፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ክርስቲያኖቶቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። በዛሬው ቪዲዮአችን ደግሞ ጠቃሚ አፕሊኬሽኖችን እናያለን። እንዲሁም ደግሞ በቀላሉ ያለ ኔት የሚሰሩ አንዴ ከፕሌይ ስቶር ላይ ካወረድናቸው በኋላ በየዕለቱ ወይም ደግሞ እንዲሁም ዚክር እንዲሁም ዱዓ በቀላሉ ምንም ነገር ሳይጠይቁን የምንጠቀምባቸውን አፕሊኬሽኖች ከፕሌይ ስቶር እንዴት እንደሚወርዱና እንዴት እንደምንጠቀምባቸው አብረን እናያለን ማለት ነው። ይህ ቪዲዮ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እንዲሁም ላይክ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ቤተሰብ እንሆን አብረን ወደፊት እላለሁ። የመጀመሪያው እኔ የመረጥኩት ጥሩ ነው ብዬ የማስበውን አፕሊኬሽን ላሳያችሁ ማለት ነው። ይህ አፕሊኬሽን የጧትና የማታ ዚክር ይላል ማለት ነው። እዚህ ጋር እኔ የወደድኩትን ነገር ልንገራችሁ ማለት ነው። የወደድኩት ነገር ለምሳሌ የጧት አዝካር እንዲሁም ደግሞ የማታ አዝካር ከዛ ደግሞ የመኝታ አዝካር ይላል ማለት ነው። የወደድኩት ነገር እያንዳንዳቸው ዱዓዎች ወቅቱን የጠበቁ በወቅቱ የምንላቸው ዱዓዎችን ይዘዋል ማለት ነው። ለምሳሌ ይሄ የጧት አዝካር ነው ማለት ነው። ይቅርታ ይሄ የጧት አዝካር ነው ወይም ደግሞ ከሱብሂ ጀምረን የምንላቸው አዝካር ነው ማለት ነው። ኢንሻአላህ አላህ ያግራልን። ይሄ ደግሞ ማታ ላይ የምንላቸው ማለት ነው። ምክንያቱም ለምሳሌ ሂስነል ሙስሊምን አለ። ሂስነል ሙስሊም ላይ ያየሁት ነገር ሂስነል ሙስሊምን በጣም ቆንጆ አፕሊኬሽን ነው። ከዚህ በፊት ቪዲዮ ሰርችላችኋለሁ ማለት ነው። ይሄ ለየት የሚያደርገው የማታና የጧቱን ለይቶ አምጥቶታል ማለት ነው። እዚህ ጋር ደግሞ በምንተኛ ሰዓት የምንላቸው ዱዓዎች ናቸው ማለት ነው። እንደዚህ ለያይቶ አምጥቶልናል ማለት ነው። ይህ አፕሊኬሽን ከፕሌይ ስቶር አውርዳችሁ ተጠቀሙ። እንዴት እንደሚወርድ አብረን እናያለን። ሌላው አፕሊኬሽን ደግሞ አንዴ ከወረደ በኋላ ዳታውም ኔት የማይጠይቅ እዚህ ጋር እንደምታዩት ዚክርና ዱዓ የመንፈስ ቀለብ ይላል ማለት ነው። ይሄ ዱዓ ቀሳ ድምፁ እንዳይረብሽ ኖት አድርገው ማለት ነው። ከቁጥር 1 እስከ ቁጥር 43 ድረስ ይዟል ማለት ነው። ክፍል 1 ክፍል 2 እያላችሁ ዚክርና ዱዓ በቀላሉ በጆሮአችን መስማት እንችላለን ማለት ነው። ብዙ ጊዜ መጽሐፍ የመያዝ እድል በሌለን ሰዓት ይሄ ነገር በድምጽ መስማት እንችላለን። እኔ በውስጡ ብዙ ነገሮች ይዘዋል። ክፍል 1 ክፍል 2 እያለ ነው የሚያቀርበው ማለት ነው። አንዴ ከፕሌይ ስቶር ከወረዱ በኋላ ግን ምንም ነገር አለመጠየቃቸው እኔን በጣም ስላስደሰተኝ ነው ማለት ነው ለእናንተ ለማጋራት የወደድኩት ማለት ነው። እንዴት እንደሚወርዱ ደግሞ ላሳያችሁ። አሁን እኔ እዚህ ጋር መጥቶልኛል ማለት ነው። ያው ቀድሜ ስላወረድኩና ቀድሜ ስላየኋችሁ ለምሳሌ እዚህ ጋር ዚክር ብዬ ሰርች አደርጋለሁ። ዚክር ብዬ ዚክር በአላርም ይላል። እዚህ ጋር ዚክር በአላርም ይሄ ዚክር በአላርም ነው የመጣልኝ። ግን እዚህ ጋር ሰርቹን እቀይረዋለሁ ማለት ነው። ምክንያቱም ዚክር በአላርም አይደለም ፈልገው ወይም ደግሞ እዚህ ጋር ዱዓ ብዬ እገባለሁ። ከዛ ዱዓ በአማርኛ ብዬ እዚህ ጋር እመጣለሁ። ግን እዚህ ጋር ለምሳሌ እዚህ ጋር የጧትና የማታ አዝካር ብሎ መጥቶልኛል። ይሄንን ለማውረድ ለምሳሌ የጧትና ማታ አዝካር ብዬ መጥቼ ይሄ አፕሊኬሽን መጥቶልኛል። እኔ ቀድሜ ስላወረድኩት ያው ነካ ስታደርጉት ራሱ
ይወርዳል ማለት ነው። ሌላ ሁለተኛ ደግሞ እዚህ ጋር ነው። ለምሳሌ እኔ እዚህ ጋር ቀድሜ አውርጄዋለሁ። እዚህ ጋር ዚክርና ዱዓ በሼክ አህመድ አደም የቀረበ ይላል። ከዛ ሁለተኛው ደግሞ ይሄ እኔ ቀድሜ ስላወረድኩት ሰርች አላደረኩት። ከዛ ሁለተኛው ደግሞ ይሄ ነው። እኔ እዚህ ጋር ዝካር ብዬ ፈትህ ይለኛል በአረበኛ ሲከፍተው ቀጥታ ወደዚህ ይወስደኛል ማለት ነው። እነዚህ አፕሊኬሽኖች ደስ የሚሉት ነገር አንዴ ከወረዱ በኋላ ዳታ ወይም ኔት አይጠይቁም። እንደገና ደግሞ በስልካችን ላይ በቀላሉ ከፍተናቸው ያው ስልካችንን በብዙ መንገዶች እንጠቀማቸዋለን። እነዚህ ነገሮች ደግሞ ለእኛ ጧት ማታም አላህ እንድናስታውስ ያደርገናል። ኢንሻአላህ ከሚያስታውሱት አላህ ያደርገን። እኔም ደግሞ በለፈለፍኩት ወይም ባደረኩት ለእናንተ ባቀረብኩት አላህ ተጠቃሚ ያድርገኝ። እናንተም ደግሞ አውርዳችሁ ተጠቀሙት፣ በጣም ትወዱታላችሁ ማለት ነው። ኢንሻአላህ ለሁላችንም አላህ ያግራልን። አውቄ አይደለም ግን ደግሞ እኔ ይጠቅማል ካልኩኝ ወይም ደግሞ ለሰዎች ይጠቅማል ብዬ ስላሰብኩኝ ነው ይሄን አፕሊኬሽን ያጋራኋችሁ ማለት ነው። አብራችሁ ውስጥ ቆያችሁ ከልብ አመሰግናለሁ። እስከ ቪዲዮ መጨረሻ ድረስ ስላዳመጣችሁኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።